የሚጠጣ ነገር ጠጅ አለ ጠላ አካባቢ ያለ ነው። ጠላም ጠጅም ስላዘዝን የሚያግዘን ሰው እየፈለግን ነው። እሺ በጎ ፈቃደኛ ካለ አምጥተህ ነው ጋብዘዋለን። ዛሬ ተወዳጁ ምጣድ ከምስራቅ በዚህ ሰዓት በዚህ ደቂቃ ጀምሯል። ዛሬ ነው የምንገኘው ሳጵያን አካባቢ ነው የምንገኘው። የሚገርም ጠላችን ልንጠጣ ነው። ራብን ብሎናል። እሺ ምግቦችን እንበላለን። እናንተ እንዳላችሁ ተወዳጁ ምጣድ ከምስራቅ እስከ መጨረሻው መመልከታችሁ እንዳይቀር እንደዚህ የሚያምር ቤት መተናል። እዚህ ጋር በጣም የሚያምር ቦታ ይመስለኛል። እዚህ ጋር ቆንጆ ነው። በነገራችን ላይ ይህን ቻናል ሰብስክራይብ እና ላይክ ማድረጋችሁ እንዳይረሳ። ይመቻችሁ። የሚጠጣ ነገር ጠጅ አለ፣ ጠላ አለ፣ ብርዝ አለ፣ ኬኔቶ አለ። እሺ ጠላውና ጠጁን እንቀምሰዋለን። የሚበላ ስሙ ነው የሚበላ የጾም የፍስግ የጾም በየአይነት አለ። ፓስታ አለ፣ ሽሮ ፈሰስ አለ፣ ጎመን ጥብስ አለ፣ ጎመን ክትፎ አለ። ስጋ የሚወዱ ሰዎች እንደሰማችሁት ነው አለ። እኛ ስጋ ስለምንወድ የጾም ነገር ፍስግ ነው እንበላ። የፍስግ ክትፎ አለ፣ ጥብስ አለ፣ ቋንጣ ፍርፍር አለ፣ ስጋ ፍርፍር አለ፣ ጎመን በስጋ አለ፣ ቅቅል አለ። ጥሬ ስጋ የለማ። ጥሬ ስጋ ቅዳሜና እሑድ አለ። የፍየል አሁን ለእኛ ጥብስና አንተን አምጪልን። ቋንጣ ፍርፍሩን ልቅመሰውስ ይቻላል። በቃ አምጪልን። እንደምታውቁት ማንሄድበት ቦታ የለም። ይህን ቻናል ሁሌም እንደምንለው ሪኮመንድ እንደምናደርገው ሰብስክራይብ ማድረጋችሁ እንዳይረሳ። ዛሬ ጣፋጭ ጠጃችን እና ጠላችን እንቀምሳለን። ምግቡንም ምን እንደሚመስል እናያለን። ድሬዳዋ አካባቢ ያላችሁ ሰዎች እዚህ መታችሁ ሳጵያን የሚገርም ጠላችሁን ጠጥታችሁ ከጓደኛችሁ ጋር ሊሆን ይችላል ከቤተሰብ ጋር የሚገርም ላይፍ ማሳለፍ ትችላላችሁ። ይመቻችሁ። እናንተ ለካደሙ ከዚህ በላይ ነው። ተበትነን ብናይ ረቤለን እንደ ብናኘ ከዘር ልቀን ምናይ አንድነን ማንን ለያየ ስመመናና ማንም አይለየነ ባለመና ኢትዮጵያ ትዘመን ስመመናና ማንም አይለየነ ባለመና ኢትዮጵያ ትዘመን ስመመናና ማንም አይለየነ ባለመና ኢትዮጵያ ትዘመን። በጣም የሚጣፍጠው ቴስቱ ራሱ ደስ ይላል። በጣም ትዘመን ኢትዮጵያ ትዘመን ባለመና ኢትዮጵያ ትዘመን። ነገራችን ላይ እንደዚህ የተመቸኝ ጠላ የለም። ይህንም ደግሜ የመጠጣት ያጋር ጠላ አፍቃሪዎች ይሄን ያላችሁ ኑ እስኪ እንገባበዝ። በጣም ጣዕሙ ደስ የሚል ጠላ ነው። መታችሁ ሞክሩ።
በነገራችን ላይ ምግባቸው ምን እንደሚመስል እየመጣ ነው። ጠጁንም እንቀምሳለን። ዋጋቸው ፌር ነው። በጣም ደስ የሚል ነው። የዩቲዩብ ተመልካቾቻችን እየመጣችሁ እዚህ ቤት ሞክሩ እንላለን። ለቀድማችሁ ከዚህ ቪዲዮ ከተለቀቀ በኋላ የሚመጡ ለሁለት ሰዎች ደውሉልን። ስልካችን ከስር እናስቀምጣለን። ሙሉ ወጪያችሁን እኛ እንሸፍናለን። ንቃት ከምስራቅ ይሸፍናል። ጠጁ ደረሰ። እሺ አምጪ። ጠጃችን መጥቷል። ጠጃችን ሲሉ በነገራችን ላይ ጠላው የዶሮ አይን የመሰለ ጠላ ነው። አንደኛ ጠጁ ከረሩ ራሱ መሰለ ላይ ራሱ ማለት ባለሳሳት እንደዚህ ነው የሚለው። እጃችን ቁጥማት አይነት ለማንኛውም ምርጥ ነው። ማዛጥሩ ችግር የለውም። በነገራችን ላይ ሌላውን አንደኛ የእውነት ይባላል። የአይና ወዱ የት ነው ይሰጣል ማለት ነው። እንደዚህ በነገራችን ላይ ጠጅ ጠጡ እንዲያላችሁ ሊሆን ይችላላችሁ። እንደዚህ ይጠጣል። በጣም ነው ቸርስ ብያለሁ። አካባቢ ምን ያለ ነው። ጠላም ጠጅም ስላዘዝን የሚያግዘን ሰው እየፈለግን ነው። እሺ በጎ ፈቃደኛ ካለ አምጥተህ ነው እንጋብዘዋለን። ሀገራችን ላይ ቅድም እንዳልኳችሁ አንድ ሰው ወጣ ብለን እየጋበዝን ነው። እንደምታዩት ጠጁና ጠላው ማራኪ ነው። ብራዘር ፈቃደኛ ከሆነ ሲንጠይቋለን ልጋብዝሻ። ዛሬ ድሬ ጠጅ ጠላ ቤት ተገኝቻለሁ። ጠጅም አዘናል። እስኪ ምን እንደሚመስል ለዩቲዩብ ተመልካቾቻችን ቀምሰህ አንተ ምስካሪ ትሆንልናል። በጎ ፈቃደኛ አግኝተናል። አብረን ዛሬ ልንዝናና ነው፣ ፈታ ልንል ነው። እዚህ ጋር ነው ቁጭ ያሉት። ልጅ ታስቀምጣለህ ብላለህ። ምንድን ነው የሚመችህ? ጠላ ነው ጠጅ ነው? እሺ ሁለቱም ነው። እኔ በነገራችን ላይ ብዙ ጊዜ ጠላ እወዳለሁ። እንደዚህ ቤት ግን የተመቸኝ ጠላ የለም። ጠላ ያደንቃል። እንደምን መሰከራለን። ቸርሳለን እንዳጠጣ ባህላችን እንዳጠጣ እንደምናልኳችሁ የዶሮ አይን የሆነ ጠላ ነው። በነገራችን ላይ እስኪ ጠላው ታምጭ አንደኛ ጠላችንን ቀምሰናል። ጠጁን እስኪ ምን እንደሚመስል እናየዋለን። እኔ በነገራችን ላይ ቀደም ቀምሼ በጣም ተመችቶኛል። የዛሬ ነገራችን ምን እንደሚመስል አስተያየት ይሰጠልናል። ብዙ ጊዜ ጠላ እና ጠጅ ይጠጣል። ጠላ በጣም ወዳለሁ። ጠጅ እንኳን በጣም ሄድ ብለን አይተዋል። አያያዙን ይህን ቪዲዮ ሳጨርስ ሰከሬ እየሄዱ ነው። በጣም ተመችቶኛል። በላይ እየገባሁ ምግቡንም ማዘናል። ቅድም እንደነገርኳችሁ ምግቡ ምን እንደሚመስል እናያለን። ተመችቷል። ጠጁን ባላቅ ብዙም ስለማል ብዙ ጊዜ ጠላ የሚጠጣው የልጅ የሚጠቀሙ የቤት ውስጥ የሚጠቀሙ ብዙ ጊዜ ቤት ስለሚጠመቅ ማዘር የሚጠቀሙ ማንኛውም ኢትዮጵያዊ ብዙ ጊዜ ክርስትና ያለ ሰው ጠላ ይጠጣል። ጠላ ኖርማል ባህል ምናምን ሲሆን የሚጠጣ ነገር ነው። በነገራችን ላይ ጠጃቸውን አሪፍ ነው። ስምን ለዩቲዩብ ተመልካቾች ይደነቅ። ስሜን ያን ሰው እንደሚባላል ንቃት ከምስራቅ ሰብስክራይብ የሚያደርጉ
ሰብስክራይብ አድርጉ። ንቃት ከምርቃት ንቃት ከምስራቅ ንቃት ከምስራቅን ላይ ካሉ የሀገራችንን ባህል እያስተዋወቀልን ነው። በዚሁ አጋጣሚ ድሬ ቃናንም እየመጣችሁ ጎብኙ። ጠላው ተመችቶኛል እና ጠላ ጠጡ። እኔ በነገራችን ላይ ጣፋጭ ስለምወድ ይሁን አላውቅም፣ ጠጁ ጠጁ አሪፍ ነው። የሚገርም ነገር ጠጁን ስጠጣ ንብ ራሱ መጣለች። በጣም ምግባችን መጥቷል። እንቁላሏን እንዳበላብኝ እኔ ነው የበላው። ኧረ እንካፈላታለን። እሺ እሱም ይቻላል። ራስ ወዳድ እዚህ በጣም ጥሬ ስጋ ነው። ጥሬ ስጋ ነው። እኛ የመጣን ሰዓት ይህን ቪዲዮ እየቀረጽን ያለ ነው ዓርብ ዕለት ነው። ዓርብ ዕለት ደግሞ እዚህ ቤት ጥሬ ስጋ የለም። እሑድና ቅዳሜ የሚመጡ ሰዎች እድለኛ ናቸው። ጥሬ ስጋ ታገኛላችሁ። ተገለብጫት ግማሹን ገልጠው አይ ሙሉን ገልጬ ችግር የለም። እንቁላሏ ራሱ ወደ እኔ ነው የወደቀችው። ችግር የለውም አያጣላንም። ካልሆነ ሌላ እንቁላል እናስጨምር። በነገራችን ላይ ምግባቸው ምን እንደሚመስል መጠጣቸው አንደኛ ነው። ምግቡ ምን እንደሚመስል ሲንቀመሰው ቋንጣ ፍርፍር ይጣፍጣል። ጥብሱም አንደኛ ነው። የምሬን ነው የምላችሁ፣ እያጋነንኩ ምናምን አይደለም። በጣም ነው የሚጣፍጠው። ቅድም እንዳልኳችሁ ይህን ዩቱብ ቻናል አይቼ ነው ብላችሁ ለመጣችሁ ሁለት ሰዎች ሙሉ ወጫችሁን ንቃት ከምስራቅ ይችላል። የሚገርም ነው። አቀባበላችሁ በጣም ደስ ይላል። በፈገግታ ነው የሚቀበላችሁ። ተመችቷል። አንደኛ ነው። ጥብሱንም እየቀመስኩ ቋንጣ ፍርፍሩ ስለተመቸኝ እሱ ላይ ቀር አንደኛው ቋንጣ ፍርፍራቸው በቤታቸው ናቸው የምትመለከቱት እንድትጎርሱ እንቁላል እንደማለው እንደምታዩት ብርዙ መጥቷል። ይሄ ጠጅ ነው። ይሄ ብርዙ ነው። ካሜራማን ምራቁ ስለመጣ እንዴና ወርሶ እዚህ ከጥብሱ ቋንጣ ፍርፍሩ ምርጥ ነው። ላጉርሳ እንዴት ነው እሱ? እና ሁሉ በነገራችን ላይ በጣም ጣፍጦን እዚህ እስከምንደርስ አናውቀውም። በጣም ጣፍጦናል። በነገራችን ላይ ከጥብሱ ይልቅ ቋንጣ ፍርፍራቸው በጣም ስፔሻል ነው። ስመጡ ጥብሱን ብቻ ሳይሆን ጥሬ ስጋውን ብቻ ሳይሆን ቋንጣ ፍርፍሩን ሞክሩ እንላለን። እኛ ተመችቶናል። ጢም አድርገን እየበላን ነው። አልተመቸኝም። አንደኛው ተመችቶኛል። እንደ ዛሬ እንዲንበል ይቻላል። ብቻ ነው የብቻ ዝርዝሮችና አጠቃላይ ተመችቶናል እንዳለ መስተንግዷችሁ በጣም እናመሰግናለን። ምሳባችን ብንሄድ እሺ፣ እናመሰግናለን ስለመጣችሁ።
ሂሳባቸው ጠላ 450 ነው። ትልቁን ስራ 450፣ ቋንጣ ፍርፍር 350፣ ጥብስ 550፣ አምርሌ ብርዝ ደግሞ 150፣ አጠቃላይ 2050 ነው። ዋጋችን ክሳይ ነው። በጣም ምርጥ ነው። እናመሰግናለን። በነገራችን ላይ ቤተሰብ ሆናችሁ ለሚመጡ ይህን ሁሉ አገልግሎት አግኝታችሁ በልታችሁ ጠጥታችሁ ተዝናንታችሁ ዋጋዋ እንደሰማችሁት 2000 ስንት ናቸው? 2050 ብር ብላለች። በጣም ፌር የሆነ ነው። ሌላ ትላልቅ ሆቴሎች ብንሄድ ከዚህ በላይ ነው የምንወጣው። እንክብካቤያቸው ደስ የሚል ነው። በእውነቱ በጣም ተመችቶኛል። እናመሰግናለን። እኛም እናመሰግናለን ስለመጣችሁ ደስ ብሎናል። እሺ በነገራችን ላይ ይህን የዩቲዩብ ቻናል የምታየው ሰብስክራይብ፣ ላይክ ማድረጋችሁ እንዳይረሳ። የምታዩት ንቃት ከምስራቅ ነው። እንደምታዩት ጥፍጥ ብሎ እጃችንን በቃ እንደ ድሮ ማድረግ ነው የቀረን። ጭርስ አድርገነዋል። ተመችቶናል። ምግባቸው ጣፋጭ፣ መጠጣቸው አንደኛ ነው። እባካችሁ መታችሁ ሞክሩት። መጨረሻ ምስጋና ነው ተርፋችሁ። በነገራችን ላይ ጠላም አለ፣ ጠጅም አለ፣ ብርዙም አለ። እኔ የጠጅና የብርዝ ልዩነት ምኑ ጋር አንድ አይነት ነው። ከለራቸው ውስጥ አንድ አይነት ነው። ብርዙ ከማር ብቻ የሚዘጋጅ ነው። እሺ እንቅመሰው። በነገራችን ላይ ይሄ ብርዙ ነው እንደምታዩት። ይሄ ጠጅ ነው። እዚህ ጋር ጠላ አለ። እሺ ብርዙ ጠጅ መጠጣት የለብኝም ነበር። የምሬን ነው። ወይ አፌ ላይ ነው። ይሄ በጣም ይጣፍጣል። ብርዙ በጣም አንደኛ ነው። ይመቻችሁ። ይሄን እስካሁን ደስ ከተከታተሉት የነበረው ንቃት ከምስራቅ ነው። ንቃት ከምስራቅ ነው። ሰብስክራይብ፣ ላይክ ማድረጋችሁ እንዳይረሳ። ሳምንት በሌላ ቀውጢና በእንግዲህ ቪዲዮ እንመለሳለን። መልካም ሳምንት ይሁንላችሁ።